በወንጌል ከኛ የተወሰዱትን ነገሮች እያነሳን ቆይተናል በባለፈው ፕሮግራማችን። አሁንም ያንኑ ሀሳብ እንቀጥላለን። ከኛ የተወሰዱ ነገሮች ምንድን ናቸው ብለን ኃጢአትን አነሳን፣ መተላለፍና በደል ብለን አነሳን፣ ቅጣት ብለን አነሳን። በእነዚህ ምክንያቶች በሰው ሕይወት ላይ የመጡት ቅጣቶች በወንጌል አማካኝነት በክርስቶስ ኢየሱስ የመስቀል ስራ አማካኝነት ከኛ ተወስደዋል። ሀፍረታችን አሁን እግዚአብሔር ፊት ሰው ቅዱስ ከሆነ ብቻ ነው ወይም ጻድቅ ከሆነ ብቻ ነው የሚቆም። ስለዚህ በኃጢአት ምክንያት ምን ሆነን ነበረ? በእግዚአብሔር ፊት መቆም የማንችል የምናፍር። ምክንያቱም ኃጢአተኛ ስለሆንን ኃጢአታችንን ይዘን በእግዚአብሔር ፊት መቅረብ አንችልም፣ እሱ ፍጹም ጻድቅ ስለሆነ። ስለዚህ በጣም እናፍር ነበረ። ልክ አዳም በእግዚአብሔር ፊት ድምፁ ሲመጣ እንደተሸሸገ ማለት ነው። ስለዚህ ዛሬም ከዛ ሀፍረት እንደተላቀቅን ወይም እንደተለያየን መጽሐፍ ቅዱሳችን ይነግረናል። በዕብራውያን ምዕራፍ 12 ላይ በእግዚአብሔር ፊት የመቆም ደግሞ ድፍረት እንደውም እንዳለን መጽሐፍ ቅዱሳችን ያስተምረናል። በሕጉ ምክንያት ከመጣው ከርስ ወይም ደግሞ እርግማን ከእርግማን ተለያይተናል። እርግማን በእኛ ሕይወት ላይ አይሰራም። ምናልባት በአንድም በሌላም በሕይወታችን ላይ ያለ እርግማን እንኳ ቢኖር የእግዚአብሔርን ቃል በመረዳትና በማወቅ ውስጥ የእግዚአብሔርን ቃል በማሰላሰል ውስጥ ከኛ ሕይወት ይወገዳል። በእርግጥ እርግማን የለብን። ሌላው ከእግዚአብሔር ጋር ልክ ተለያይተን ነበር። ከእግዚአብሔር ጋር እንደ ባዳ ነበር የምንተያየው። ምክንያቱም ማንነታችን ያ የወደቀው ማንነታችን ለኃጢአት የሚቀርብ ማንነት ነበር። ስለዚህ ያንን የወደቀው ማንነታችን ከእግዚአብሔር ጋር ህብረት የሌለው እግዚአብሔር ሩቅ እንደሆነ የምናስብ አይነት ማንነት ነበር የነበረ። ያ ከእግዚአብሔር ጋር የተፋታ ከእግዚአብሔር ጋር እንደማይታወቅ እንደ ባዳ የሚተያይ ማንነት ከኛ ላይ ተወግዷል ማለት ነው። አሁን ከእግዚአብሔር ጋር ምንድነን ካላችሁ ቤተሰቦች ነን። ከእግዚአብሔር ጋር ህብረት ያለን ሰዎች ነን። ከእግዚአብሔር ጋር በጣም የተቀራረበን እንደውም ከስትንፋሳችን ይልቅ እሱ የሚቀርበን ሰዎች ነን። አሁን እነዚህ ነገሮች በወንጌል ከኛ ተወግደዋል። ምናልባት አለው የሚሉ ከሆነ እነሱን በትክክለኛው መንገድ ከህይወታችን እንሸኛቸዋለን። ምናልባት ኃጢአት፣ ምናልባት ጸጸት የሚሰማን ከሆነ ኃጢአተኝነት የሚሰማን ከሆነ ወይም ደግሞ የሆነ እርግማን ህይወቴ ላይ ያለ ብለን የምናስብ ከሆነ እንደ እግዚአብሔር ቃል ዲል አድርገን እንደ እግዚአብሔር ቃል እነዛን ነገሮች ከህይወታችን ላይ ማስወገድ እንችላለን። በተለይ በእነዛ ጉዳዮች ላይ የተጻፈውን የእግዚአብሔርን ቃል በማሰብ በማሰላሰል ከህይወታችን እነዚህን ማስወገድ እንችላለን ማለት ነው። በእርግጥም ግን በእግዚአብሔር ዓለም ላይ ወይም በመንፈሳዊ ዓለም ላይ እነዚህ ነገሮች ከኛ ተወግደዋል። ስለዚህ ነገር በደንብ አድርገን ልናቅ ይገባል። አሁንም ደግሞ በወንጌል ምን አገኘን? በወንጌል ምን ተሰጠን? አንደኛው ጽድቅ፣ የክርስቶስ የራሱ ጽድቅ ወይም የእግዚአብሔር የራሱ ጽድቅ ተሰጠን። ስለዚህ አሁን በክርስቶስ እኛ ጻድቃኖች ነን። አሁን በክርስቶስ እኛ ፍጹም የሆነ ጽድቅ በእኛ ውስጥ አለ። አይታችኋል? ይህንን ነው ሰው ትንሽ ለመረዳት የሚከብደው። እንዴት አንተ ማቀህ እንደዚህ አይነት ሰው ጻድቅ ነኝ ልትል ትችላለህ? በክርስቶስ የተባለው ለዚህ ነው፣ በሱ ስራ በሱ በፈጸመው ጉዳይ። ስለዚህ በክርስቶስ ኢየሱስ አሁን ጻድቃን ሆነናል፣ ራይት ሆነናል። ጽድቅን መረዳት የሚል ትምህርት አለ። እሱንም እንድትከታተሉት በዚሁ ጋብዛችኋለሁ። እዚሁ ላይ ያለ የተለያዩ ክፍሎች ያሉት ጽድቅን መረዳት። ስለዚህ ጽድቅ ማለት በእግዚአብሔር ፊት ትክክለኛ መሆን ነው። በእግዚአብሔር ፊት አሁን ትክክለኞች ነን። ምን በማለታችን? እግዚአብሔር ሆይ በላከው በልጅ በኢየሱስ አምናለሁ በማለታችን። አታችኋል? በልጅ አምናለሁ እኔ ጻድቅ ነኝ ስል እግዚአብሔር አንተ ትክክል ነህ፣ እኔ ልክ አይደለሁም እያልኩኝ ነው። ምክንያቱም
ኃጢአተኛ ማንነቴ ከኔ ተወግዷል ብዬ ስል በክርስቶስ በተሰራው ስራ እግዚአብሔር በክርስቶስ በሰራው ስራ አምናለሁ። እሱ ነው ልክ እያልኩኝ ነው ማለት ነው። ስለዚህ በእግዚአብሔር ፊት ጻድቅ ነኝ። ያው እግዚአብሔር የእግዚአብሔር አይነት ጽድቅ በእኔ ውስጥ አለ ማለት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እርሱ ስለኛ ኃጢአት ሆናል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። የእግዚአብሔር ጽድቅ ማለት የራሱ ጽድቅ ማለት የራሱ ማንነት ማለት ያ ማንነት በእኛ ውስጥ አለ ማለት ነው። ሌላው የእግዚአብሔር ትክክለኛነት ወይም ደግሞ የእግዚአብሔር ቀጥተኛነት፣ የእግዚአብሔር ቅንነት በእኛ ውስጥ አለ። እሱ ቅን እንደሆነ እኛ ቅኖች ነን። እግዚአብሔር ባይዘዌ ነገሮችን ለማድረግ ወይም ደግሞ በሰው ውስጥ የሚፈልገው አንድ ትልቅ ኳሊቲ ቅንነት፣ እውነተኛነት። ለምሳሌ እኔ ኃጢአተኛ ነኝ ብዬ በእግዚአብሔር ፊት ስቀርብ ኃጢአተኛ ነኝ፣ በቃ በመተላለፌ በበደሌ ከቤተሰቦቼ በመጣ በየትኛውም ነገር እንደወደቁ ራሴን አክኖሎጂ ያለው። አንዳንድ ሰው ኃጢአተኛ እንደሆነ ያውቃል፣ ግን ያው እኔ እኮ ጥሩ ሰው ነኝ ብሎ ያስባል። እንደዛ ራሳችንንም ማንንም ልንሸውድ አንችልም። ስለዚህ በእግዚአብሔር ፊት ቅን መሆን አለብን። ስወድቅ ወደኩኝ፣ ስነሳ ተነሳው የሚል ማንነት በእኛ ውስጥ ይፈጠራል። በተለይ በእግዚአብሔር ፊት ኦፕን የሆነ አንዳንዴ ሰዎች የእኛን ድክመት ለመጥፎ ነገር ስለሚጠቀሙ ለሰዎች ምናልባት ሙሉ ለሙሉ ግልጽ አድርገን ራሳችንን ላናሳይ እንችላለን። በእግዚአብሔር ፊት ግን ቅኖች ልንሆን ይገባል። በቃ እንደሆንን ሆነን በእግዚአብሔር ፊት ልንቀርብ ይገባ። ያንን ማንነት ደግሞ ከእግዚአብሔር ተካፍለናል። እንዴት አድርጌ ብለን የምንለው አይደለም፣ ተካፍለናል። እግዚአብሔር በረከቱን በመንፈሳዊ ዓለም ያለውን በረከት ሁሉ ሰጥቶናል። ያው የእሱ በረከት ራሱ ነው። እሱ ማለት ሁሉን የፈጠረ የሁሉ ባለቤት ስለሆነ ስለዚህ ያንን ትልቅ በረከት ሰጥቶናል። መጽሐፍ ቅዱሳችን በኤፌሶን ምዕራፍ 1 ቁጥር 3 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ብሎ ይነግረናል። ስለዚህ ከኛ ቀረ የምንለው በረከት በመንፈሳዊ ዓለም ላይ የለም። ሁሉ በረከት ተሰጥቷል። ሌላው እግዚአብሔር በክርስቶስ አክብሮናል። ያው ዝም ብሎ ተራ ክብር አይደለም። ሰዎች ከየሆነ ቦታ ወደ ተሻለ ነገር ሲሄዱ እንደ ክብር ሊቆጥሩት ይችላሉ። እግዚአብሔር ግን በክርስቶስ ያከበረን ወደ ራሱ ማንነት አስጠግቶን እሱን መምሰል የምንችልበትን ጸጋ፣ ኃይል፣ አቅም፣ ማንነት ሳይቀር ሰጥቶን ነው ያከበረን። ለዚህ ነው መጽሐፍ ሲናገር ከክብር ወደ ክብር እንለወጣለን። እንዴት ሲባል ያንን የልጁን መልክ እየመሰልን ኢየሱስ ክርስቶስን የሚመስለውን ማንነት በእኛ ውስጥ አስቀምጦ ነው ያከበረን እግዚአብሔር። ስለዚህ በጣም በጣም ትልቅ ክብር ነው ባይዘ። ምክንያቱም ኢየሱስ ክርስቶስን ገና አውቀን አልጨረስነውም። ብዙ ልናቅ የሚገባን ነገር በእግዚአብሔር ቃል ላይ ያለ፣ በመንፈሳዊ ዓለም ላይ ያለ፣ በመንፈስ ቅዱስ ውስጥ ያለ እውነት አለ። ያንን ነገር ባወቅነው ልክ ወደዛ ክብር እንሸጋገራለን። ስለዚህ ያ የተሰጠን ክብር ሙሉ ለሙሉ እንደው በእኛ ላይ የወረደና የተቀዳጀ ነው አይደለም። በመንፈስ ዓለም እውነት ነው፣ የተፈጸመ ነገር ነው። ግን ደግሞ በዚህኛው ዓለም እየተገለጠ የሚሄድ ክብር አለ ማለት ነው። ስለዚህ በዛ በትልቅ ክብር ነው ያከበረን ማለት ነው። ሌላ የእግዚአብሔር ልጆች እንሆን ዘንድ ስልጣንን ሰጥቶናል። የእግዚአብሔር ልጆች እንሆን ዘንድ አሁን የእግዚአብሔር ልጅ የሆንበትን መንገድ መጽሐፍ ቅዱስ ሲያወራ እነርሱም ሚልና ከእግዚአብሔር ተወልደዋል እንጂ አለና ከስጋና ከደም አልተወለዱም። እኛ ከእግዚአብሔር የተወለድን ሰዎች የእግዚአብሔር ልጆቹ ነን፣ ቀጥተኛ ልጆቹ፣ እግዚአብሔር በመወለድ ያስገኘን ልጆቹ። ስለዚህ አንዳንድ ሰዎች ለዚህ ብዙ ትርጉም ሊሰጡት ይሞክራሉ። የእግዚአብሔር ቃል ግን እንደዛ አያስተምርም። የእግዚአብሔር ቃል የሚለን አንድ ቀጥተኛ ነገር የእግዚአብሔር ልጆች ናቸው። እንዴት? በመወለድ ዘሩ በእናንተ ይኖራልና ይላል። ከእርሱ ተወልዳችኋልና ዘሩ በእናንተ ይኖራል። ስለዚህ ከእርሱ በመወለድ ዘር ተካፍለናል። በዛ ዘር የእግዚአብሔር ልጆች ሆነናል። ያ እንዴት ነው? እንዴት እንደሆነ እየተረዳ ነው የሚመጣ እውነት ነው። ግን ከእግዚአብሔር እንደተወለድን እርግጠኛ ልንሆን ይገባል።
ሌላው ወደ እግዚአብሔር የመቅረብ ድፍረት እግዚአብሔር ሰጥቶናል። በጣም አሜዚንግ ነው። እግዚአብሔር ፊት መላእክት እንኳን በብዙ ፍርሃትና መንቀጥቀጥ ነው የሚቀርቡት። እግዚአብሔር ግን በክርስቶስ ለእኛ የሰጠን ያለምንም ፍርሃትና ጭንቀት በፊቱ መቅረብ እንድንችል፣ ይሄ ትልቅ 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 እድል። እውነት እግዚአብሔር ለሰው ልጆች ለእኛ ለልጆቹ ካደረገልን መልካም ነገር በቃ በጣም ትልቁ ብንለው አይበዛበትም። ይህ ነገር በእሱ ፊት የመቅረብ ድፍረትን ሰጥቶናል። ይህንን እውነት በማወቅ ልባችንን አይምሯችንን ልናድስ ይገባል። ጻድቃን እንደሆንን በማወቅ ቅኖች እንደሆንን በማወቅ የተባረክን እንደሆንን በማወቅ የከበርን እንደሆንን በማወቅ ልጆች እንደሆንን በማወቅ እግዚአብሔር ፊት መቅረብ እንደምንችል በማወቅ ብዙ ነገሮችን ህይወታችን ላይ እናሸንፋለን ማለት በዘመናችን ላይ እናሸንፋለን።